አለምኩና ዝምዬ ቁጥጥ ብዬ ነው እንደዚህ አውቶማቲክ ላይ አድርጌ ቀዳዳዳዳዳዳዳ ሰጠው ዘን ፍንግልግልግልግል እዚያው ላይ በቃ ጠባብ ናት መሄጃ አለ አንዱ ባንዱ ላይ ዝም ተረበር ነው ዞሩ ይጨርገናል እያስመዘገብን ጥሩ ስራ እየሰራን የመጣ ነው። አማራን ነው ልናድን የወጣ ነው። ለአማራ ነው በባዶ እግሬ በሆዴን አስሬ ሳልበላ ሳልጠጣ የወጣሁት። ዋ አርበኛ አባ እያለ ሁሉም በቃ ደስ ይለዋል። ውጊያ ላይ ስንገላይ ደግሞ በቃ ተዚህ ሽማግሌ ጋር ነው አብረን የምንዋጋ እያለ ይሳተፋል። አስር አለቃ አለሙ ባንተ ይርጋ እባላለሁ። የቀድሞ የኢትዮጵያ የ102 አየር ወለድ አባል ነኝ። አሁን በአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር የመብረቁ ብርጌድ ምክትል ስልጠና ክፍል ኃላፊ ነኝ። በአስተዳደርነትም በአደረጃጀትም ስራ ነው የቆየሁት። አሁን የስልጠና እና ምልመላ ክፍል ምክትል ኃላፊ ነኝ። በ1976 ዓመተ ምህረት ታህሳስ ወር ነው ወደ መጀመሪያ እግረኛ ነበር 4ኛ ክፍለ ጦር የገባሁት። ከዛ ሰልጥኜ ስመረቅ ወደ አየር ወለድ ገባሁ። አየር ወለድ 1 ዓመት ከ6 ወር በስልጠና እግረኛ ኮማንዶ አየር ወለድ ይሄን ሁሉ 5 ጊዜ ልዬ ወደ አስመራ ሄጃለሁ። አስመራ ቆይቼ በየጦር ግንባሩ እየተንቀሳቀስኩ የሻምበል መሪም ሆኜ ሰርቻለሁ። ማሚዶ፣ ሞጎ፣ አፋቤት፣ ናቅፋ እስተ አልጌና ድረስ ያልተንቀሳቀሱበት ቦታ የለም። እኔ ተራራዎች ሁሉ በሙሉ ተንቀሳቅሻለሁ። ከዛ ጀብድ በመፈጸማችን እኛ አሰልጣኝ ሆኜ 81 ዓመተ ምህረት ማዕረግ ተሰጥቶኝ ወደ ደብረ ዘይት መጣሁ። ደብረ ዘይት 103ኛ ተብሎ የስፔሻል ኮማንዶ አሰልጣኝ ሆኜ እዚያ በር ከፋችም ባከርም ነበርኩኝ። እዛ ደብረ ዘይት ቆይቼ አሰልጥኛ አስመርቄ 82 ወደ ግንባር ተመልሼ ሄጃለሁ። ከዛ በ1983 ዓመተ ምህረት አስመራ እንዳለን ነው የተፈናቀል። በዛን ጊዜ በደርግ ዘመነ መንግስት የነበረው ሰራዊት በጣም ዲሲፕሊኑ አርጋ አታርግ ነው። በቃ ይሄን ታረጋለህ ይባላል። በስልጠና ነው ዋናው የሰራዊት ወይም የወታደር እንኳን የአየር ወለድ አይደለም ማንኛውም ሰራዊት ስልጠና ላይ ነው የሚካነው ወይም ተኮትኩቶ በጣም ተምሮ የሚወጣው በስልጠና ነው። ከሁሉም ብሔር ብሔረሰቦች አንድ ላይ በቋንቋ እንተዋወቅም እየተነጋገርን እንደዚህ በጥቅሻ እንሰራ ነበር። አንዱን አይዘልፍም፣ አንዱን አይወቅስም፣ አይነናቅም። ቢነናቅ ወታደራዊ ቅጣት አለ። ሌላም መሳሪያ አፈሙዝ ማዞር ምናምን ነገር እዛ ላይ የለም እንዴ ያለ እና ግንባር ስልጠና ሲጨርሰው ወደ ግንባር ስንሄድ ያ ነው አይምሯችን ላይ ያለ ተምረን የወጣ ነው የሰለጠን ነው ከአሰልጣኛችን ከመምህራችን ያገኘነውን ዕውቀት ያን ይዘን ነው ወደ ግንባር የገባ ነው። በ1983 ዓመተ ምህረት ወደዚህ ወደ ቤተሰብ ወይም ደግሞ ወደ ትውልድ ቦታ ስመጣ በጣም ችግር ነበረብኝ። መጣሁ ትዳር መስርቼ በዚሁ በሉማሜ ከተማ ስኖር በጣም መራሹ መንግስት ወይም ብልጽግና ወይም ኢህአዲግ ነበር የዛን ጊዜ። የደርግ ውሻ፣ የደርግ ወታደር፣ የደርግ እንደዚህዎች ምን በቃ ተስበሰባ ሁሉም የተነሳውበት ጊዜ አለኝ። ምንም ሳላረግ እኔ የገጠምኩኝ የተዋጋው ለሀገር ነው፣ ጠረፍ ላይ ነው፣ ሀገር አድናለሁ ብዬ ነው። እዚህ ያሉት ተስብሰባ ሁሉ ያስለሱኝ ነበር። እኛ ደግሞ አማሮች መጠቃትን አንወድም። የአባቶችን ዕውቀት ወይም ደግሞ የአባቶቻችንን ታሪክ እየሰማን ያደግነው እና ከዛ መጥቼ በ1991 ዓመተ ምህረት ቲዮርተራ ውጊያ ላይም ሄጃለሁ።
በመረብ በኩል ያስወጣው የቀድሞ ሰራዊት አየር ወለድ ነው። ተደራይቶ አንድ ላይ ተውጣጡ 10ኛ ክፍለ ጦር ተብሎ 80 ኪሎ ሜትር አስመራ ላይ ሲደርስ ተመለሱ ብሎ የመለሰን። አሁን ደግሞ ጌታቸው ረዳ በአማራ ላይ ሂሳብ አወራርዳለሁ ብሎ ሲያውጅ ጦርነት ሲያውጅ አማራ ላይ በጣም ተሰማኝ። ቁጭ ብዬ እዚያ የምሰራውን ስራ ሁሉ አልሰራም ብዬ ነው። ሱቄን እንደተዘጋ ነው 2013 እንደተዘጋ ነው ሱቄ። ያን ትቼ ወጣሁ። የቀድሞ ሰራዊት ማህበር ነበረን። ያ ማህበር ከማህበሩ ላይ መራረጭ ይዤ ሄድኩ። ውጊያ ላይ ቆየሁ። አመት ያህል ስዋጋ ቆይቼ ከዛ ታሪክ ሰርቼ ነው የመጣሁ። በዚህ በመተከል በኩልም ተመድቤ አሰልጣኝ ሆኜ 24ኛ ጋፋት የሚባል ልዩ ኃይል አሰልጣኝ ነበርኩ። ከዚያ መጣሁ። ስመጣ ደግሞ በደባርቅ ግንባር ማይጠብሬ ደግሞ የዚህ ሰላም አስከባሪ የሚባል የምንሾው አመራር አድርገው ሰደዱኝ። እዛም ሰርቼ መጣሁ። ያን ስዋጋ ቆይቼ አብረን ከዚያ ተምንሾው ጋር ተመልሼ መጣሁ። ወዲያው በ6 ወር ምናምን ሳልቆይ ፋኖ ማርቆስ ገባ ሲባል እንዴት አድርጉ ደስ አለኝ። ተሰማይ እንደወረደ ነው የቆጠርኩት። ይሄ ነገር ይሄ መንግስት እንዳለቀለት አውቃለሁ፣ ግን ማን ነው ይሄን ነገር የሚፈጽመው እያልኩ ነበር። እቺ መሳሪያ ከግንባር ነው ያመጣሁት። ይሄን መሳሪያ ይዤ ነው እንደዚህ ሀገር ሲወረር እኔ 15 ቤተክርስቲያን ተቃጥሎ አይቻለሁ። በተለይ ይሄ አብይ የመጀመሪያ ሲመጣ እንደውም የደጋፊውን የነበርኩ ባትራሪክ አሜሪካን ሲያመጣቸው እኮ ይሄ ሰውዬ እንዴት ያለ ሰው ነው እያልኩ ነበር። ለካ መርዙን እየተፋ ነው። ቤተክርስቲያን ሲኖዶስ ገብቶ ነው መርዙን ተፍቶ ይወጣ። ሰው እንዳይመስል በሃይማኖታችን የገባ ይሄን ያደረገ ሰውዬ እንዴት ዝም ብለን እናያለን? እኛ በአድዋ ጊዜ እስከ ትግራይ ድረስ ሄደው በእግራቸው የተዋጉ ጣሊያንን በ5 ዓመት አርበርብደው ያወጡ የነበላይ ዘለቀ አጤ ቴዎድሮስ አጤ ምኒልክ ልጆች አይደለን ብዬ አይምሮ ላይ እንደፋደፋል። እቺን መሳሪያ በእጄ እንደገባ 4 መሳሪያ ነው የወሰዱብኝ። እነ ብዙነህ ስገዛ ሲወስዱብኝ ይቺ በእጄ ስትገባ ከዚህ በኋላ በአየር ወለድ ሰልጥኜ የወጣው ሰው የተካንኩ ሰው ተጨቁኜ አይደለም ለራሴ ለአማራ ሕዝብ ቆማለሁ ብዬ ነው የወጣሁት። ያሰለጠንኩትን ሰራዊት ይዤ ነው የወጣሁት። በሬ እየሸጠ የገዛው መሳሪያ ነው። ያን መሳሪያ አስፈተዋለሁ አለ። መጀመሪያ ልዩ ኃይሉን በተነ። ከዛ ደግሞ ፋኖ የሚባል በፋኖ ነው በትግራይና በአማራ ጦርነት ላይ ፋኖ ነው ሆ ብሎ ሄዶ መከላከያ እኮ እየለቀቀው የወጣውን ቦታ በዚህ መስመር ተዋጋ ተብሎ የተሰጠውን ቦታ ለቆት ሲሄድ መሳሪያውን ማርኮ ወያኔ ልዩ ኃይል ሊሄድ ሲል ተከዜ ላይ ወክ አድርጎ ያን ሁሉ የቡድን መሳሪያ ታንኩ ሳይቀር ዙ 23 ሳይቀር ማረከ። ፋኖ ማለት ነው። ያ ማርኮ ይዟል። አሁን እናንተ አይገባችሁም፣ ሰላም ሲሆን እናንተ አይገባችሁም። ይሄ መሳሪያ አስረክቧል እንዴ! አንደኛ በሬ ሸጠን የገዛ ነው መሳሪያ ነው ክላሻችን። ሁለተኛ ይሄ ጠላት ማርኮ የወሰደው መሳሪያ ተከዜ ላይ ወንዝ ላይ ቆይተን ያስቀረ ነው፣ ደምስሰን ያስቀረ ነው መሳሪያ አንሰጥም ማለት። ጦርነት አውጃለሁ አለ አወጀ። አይደለም ያንን ቀርቶ ፋኖ ብዙም መሳሪያ አልነበረው። ያን ሁሉ መሳሪያ አስታጠቀን። እንኳን ቀበቷችን ሱሪያችን ሊያስፈታ ቀርቶ ስናይፈሩ፣ ብሬኑ፣ ዲሽቃው፣ ሞርተሩ እንዴ አሁንማ ዙ 23ም እየማረክ ነው። ከዛ ጀምረን እኛ በስሜት የመንግስት በአማራ ላይ ያደረገውን ግፍ ህፃናት፣ አሮጊቶች በየገዳማት ያሉ መለኳኩሳትና የሃይማኖት አባቶች በድሮን በሞርተር በዲሽቃ ያን ቤተክርስቲያን በሞርተር የተመታ ቤተክርስቲያን ብዙ ቤተክርስቲያን አይቻልም። ደብረ ኤልያስ አልተመታም፣ አልወደመም። ከ500 እና ከ600 በላይ ጸበልተኛ አላለቀም፣ አልቋል። አንድ ገዳም ላይ እዚህ ያላቃጠሉትም ይሄን ዲማ ጊዮርጊስን አቃጠለው። አሁን 3 ወር ነው።
የዲማሪ ጥንታዊ የተባሉትን ገዳማት እያቃጠለ ነው ያለው። ታሪካዊ የተባሉ ገዳማቶችን እያቃጠለ ነው። ስለዚህ በዚህን ሰዓት ያልተቀላቀለ ምንም አይባልም። በዚህን ሰዓት ሀገሩን ያላዳነ ሃይማኖቱን ያላዳነ የኢትዮጵያ ወጣት የኢትዮጵያ ሕዝብ አይደለም። እኔ ወጣቱን ብቻ አይደለም ሌላው መቀላቀል አለበት። በሁሉም በአማራ ፋኖ 2-3 ጊዜ ተዚያም በላይ እያሰለጠነ አሁን ብዙ ወጣቶችን አሳትፏል። በጣም ታሪክ ግሩም በሚያሰኝ ሁኔታ እየሰለጠነ ነው። ኮማንዶ በጣም አስደናቂ የሆነ ሰራዊት እያፈራ ነው። እኔ ከዚህ ወጣት ጋር ሞጣም ወርደው በጭንቅላቴ ላይ የያዝኩትን ዕውቀት ይዤ ነው። አቅሜ ሲፈቅድ ኦፕሬሽን እገባለሁ። ካልቻልኩ ደግሞ ያሰለጠንኩትን መስመር እያስያዝኩ ተጀርባው አይዟችሁ እያልኩ እገባለሁ። በአሁኑ ሰዓት ማሰልጠን የሚችሉ መዋጋት የሚችሉ በየቤታቸው አሉ። እነዚህ ታሪክ ይወቅሳቸዋል። ታሪክ ተወቃሽ ይሆናሉ። እኔ በጣም የሚገርመኝ ታሪክ ይወቅሳቸዋል። እነዚህ በአሁኑ ሰዓት እኔ የምላቸው ምነግራችሁ ታሪክ ይወቅሳቸዋል። ነገ ይሄ መንግስት አይ ነው ለሀገራችሁ ያልወጣችሁ ለህዝባችሁ ያልወጣችሁ ዛሬ ለዚህ መንግስት ባሪያ ሆኖ መኖር ተረግጦ ተደብድቦ ይሄ መኖር አይደለም። በኤርትራ በረሃ በዚህ በረሃ ተዋግቻለሁ፣ ይሄን አርጋለሁ፣ ይሄን አሰልጥኛለሁ፣ እንዲህ ያለ ሜዳሊያ አለኝ፣ እንዲህ ያለ ኒሻን አለኝ የሚለው ሁሉ በዚህ ሰዓት መሳተፍ አለበት። አሁን እኔ በተሰማራሁበት ሁሉ አይደለም እኔ የማሰለጥናቸው ወጣቶች አሁን አይደለም እኛ ክፍለ ጦር እኛ ብርጌድ ላይ ያሉት አይደለም ሌላውም አሁን ሲያይ ዋ አርበኛ አባ እያለ ሁሉም በቃ ደስ ይለዋል። ውጊያ ላይ ስንገላይ ደግሞ በቃ ተዚህ ሽማግሌ ጋር ነው አብረን የምንዋጋ እያለ ይሳተፋል። የሚመጣለ እየሮጡ እኔን ፀጉሬን ሲያው ቶሎ ይመጣል። በጣም ደስ የሚያሰኝ እና ለነሱ አቀራረቤ እኔም ከሽምግልናያም አኳያ ከምሰጠውም ዕውቀት አኳያ ይመስለኛል ብዙዎች ያቀርቡኛል። በጣም ጥሩ አድርገን ነው እየመራን ያለ ነው። እኔ ሳልገባ የጎደና ላይ ሉማሜ ወደዛ የጎደና ላይ ነው ጥሩ ውጊያ አድርገው ሰራዊቱ የተጨኖበት የነበረው ሺኖ ገልባጭ መኪና ቦምብ ተጥሎበት ተቃጥሏል። ጠላት 5 እዚያ ተቃጥሏል። ሌላው ግን በጥይት ነው ያለቀው። ከዛ ጀምሮ በጣም ሳበኝ። ቀጥሎ ወጀል ላይ በነበረው ውጊያ ነው። ወጀል እንዴት ያለ ውጊያ አድርጓል። ከዛ ቀጥሎ ማርቆስ በነበረው ውጊያ ነው። ማርቆስ ላይ የነበረው ውጊያ እንዴት ያለ ውጊያ አድርጓል። ከዛ በኋላ ጠላት በተነኮሰ ቁጥር በታችኛው ቀጠናም በዚህ በላይኛው ቀጠናም ተሳትፍ ያለ ሁሉም ላይ አንበር የነበረው ውጊያ፣ ባሶሊበን የጁቤ የነበረው ውጊያ፣ ኮርክ የነበረው ውጊያ፣ ቆየ የነበረው ውጊያ፣ እዚህ ገደማላ ቀኛቦ ላይ የነበረው ውጊያ፣ በዚህ ሁሉ ተሳትፈናል። ብዙ ውጊያዎች አድርገናል። እያስመዘገብን ጥሩ ስራ እየሰራን ነው የመጣ ነው። የሚያበላኝ የሚያጠጣኝን የምጠብቀውን ህዝብ አልዋጋም ያለ የወጣና ያለቀም መከላከያ አለ። የሀገር መከላከያ ማለት እኔ እንደማውቀው ሀገር የሚጠብቅ ነው። እኔ ራሴ መከላከያ ነበርኩ። ቀደም መከላከያ ሆኜ ሀገርን ልጠብቅ ነው ቃለ መሐላ ገብቼም የተቀጠርኩት። ኢትዮጵያን ዳር ድንበሯን ጠላት እንዳይገባ ከሱዳንም ከሹማሊያም ከኬንያም ተሌላም መጥቶን አገራችን እንዳይደፈር ነው ጥበቃ የሚደረገው ማለት ነው። ይሄን ነው ማቅ ያሁኑ መከላከያ የሚጠብቀውን የሚያበላውን የሚያጠጣውን። እኛ እኮ መከላከያ ወደ አዲስ አበባ ወደ ጎንደር ስንሄድ ዳቦውንም እንጀራውንም እያያዘ መንገድ ላይ እንዴት ያርጉ ነው የሚቀበል። በመኪና ስንሄድ እንዴት ያርጉ የሚያቀብለን። አሁን መከላከያ መጣ ሲባል እንደ ዱር አውሬ
ወደ ጫካ። የከተማውም የገጠሩም ሰው ሩጫ ነው። አውሬ መስሎታል ስለታየ ገዳይ ስለሆነ ማለት ትክክለኛ የገባቸው ወጥተዋል። ትክክለኛ የገባቸው ስራቸውን ለቀዋል። መሆንም ያለበት ይሄ ክርስቲያን የሆነ ሁሉ ሃይማኖቱን ይወጋ፣ ሙስሊምም የሆነ ሃይማኖት የሙስሊሙን ሃይማኖትን ይወጋ። ይሄ ሰውዬ ሃይማኖት የለሽ ነው። ህዝባችን ሆ ብሎ እየወጣ ቤቱን እየዘጋ አብሮን ቆሎም እያዘው ዳቦም እያዘ አይዟችሁ እያለ የሚወጣ ህብረተሰብ ነው የኛ። ጠላት በመኪና ጭኖ ይመጣል ጥይት፣ እኛ ግን 10 ጥይት ይዘን ነው የምንሄደው። 10 ጥይት ይዞ ጠላትን ረፍርፎ ይሄን ያህል ጠላት ሞተ፣ ይሄን ያህል እንደዚህ ቆሰለ ሲባል ከኛ አንድ ሰው 2 ሰው ያን ያህል ውጊያ 1 ሰዓት 2 ሰዓት የሆነ የፈጀ ውጊያ ተዋግቶ ተኛ የለም። እግዚአብሔር ተኛ ጋር ስለሆነ እግዚአብሔር ስለሚጠብቀን ነው። የእግዚአብሔር መመለኪያውን ቦታ ያቃጠለ ህፃናትን አሮጊትን እየደበደበ የወንድ የጀግና ሚስት ለ2 ለ3 እየደፈረ የመጣና ባንዳ መሪ ምንሻ እኔ በጣም ይገርመኛል። የት ሊገባ ነው ይሄ መንግስት? አሁን እኮ አበላልቶን ይሄዳል። የት ነው የሚገባ? ይሄ ተዚህ አይማሩም ወይ? ከቀደሙ አማራን ነው ልናድን የወጣ ነው። ለአማራ ነው በባዶ እግሬ በሆዴን አስሬ ሳልበላ ሳልጠጣ የወጣሁት። ደሞዝ የለኝ እንደነሱ የዘረፈ የሚቀበለው ደሞዝ በደሞዝ ነው እንዴ? ህይወትን ማዳን ብቻ ነው አይደለም? 5000 እና 4000 እንዴ 50,000 ብር ቢሰጠው ምን ያደርግልታል? ካልበላው አገር ሰላም ካልሆነች 50,000 ብር ቢከፍለው ህይወቱ ነው የሚበልጥ ወይስ ያ ብር ነው? ስንት አመራር ነው ከኛ ተፋኖ ጋር ተቀላቅሎ እየመራ ያለ? አብሮ እኮ አማካሪ አብሮ ሰራተኛ ሆኖ ተቀምጧል። ስንት አመራር ወጥቷል እኮ ተየመስሪያ ቤቱ። እኔ ታማራ ተለይቼ ታገሬ ተለይቼ የት ልገባ ነው ብሎ ይወጣ የነቃ ተንቅልፎ የተነሳ አለ። ሌሎችም አሁንም ያልወጡት ተንቅልፋችሁ ልትነቁ ይገባል። ጥር 20 ቀን ደጋ ጽን ማርያም ቀጠና ሄጄ ያለው የሆኑ አብሬዎች ናቸው። 11 ሆነው አብሬዎች ከፊት እየፈጠኑ መጡ። እየፈጠኑ ሲመጡ እንዴ ምንድነው የሚያሮጣቸው አልኩና አብሬ እንደሆነ አወቋቸውና እነዚህንማ ስራ መስራት አለብኝ ብዬ ልጆችን ባያጣዋቸው ተኔ ጋር የነበሩት የሉም፣ ሄደዋል፣ ርቀዋል። ወረድኩና ከዛ ተቤተክርስቲያኑ ላይ መንገድ አለ፣ እንደዚህ የገበያ መንገድ ነው። በዚያ መንገድ ዙሪያውን ቆንጥር አጥር አለ። ጠባብ ነው መንገዱ። በዚያ መንገድ ከብቱም ሰውም የሚሄድበት ነው። በዚያ መጡ። አራጋራጋራኩና የሆነ አፈረ ገደል አለ ከጀርባያ አውድማ የሚጠርግ ሰው እያለ ወግድ አልኩት። አልሰማኝም፣ አልሄድም። መሳሪያን እዛ ላይ እዚህ ላይ እንግዲህ መስራት አለብኝ። እዚህ ጠባባ መንገድ ላይ ሲመጡ መምታት አለብኝ አልኩና እዚያ ላይ መጡ። ልክ አተርትረው አንዱ በጣም ረጅም ነው፣ ሌሎቹ ከኋላ ናቸው። ልክ አለምኩና ዝምዬ ቁጢጥ ብዬ ነው እንደዚህ ቁጢጥ አልኩና ልታኮስል አንድ ባንድ የነበረውን አንዱ ብቻ እንደመታሁት ሊበተኑ ነው አልኩና አውቶማቲክ አረኩት። አውቶማቲክ ላይ አርጌ ቀዳዳዳዳዳዳዳ ሰጠው። ዘን ፍንግልግልግልግል እዚያው ላይ በቃ ጠባብ ናት መጃልን አንዱ ባንዱ ላይ ዝም ብሎ ተረበረ። ደገምኩት። አሁንም አቋርጬ ደገምኩት። 3 ጊዜ ነው የሳብኩት። እዚያው ላይ እንደው ረባሉ ጭንቅላት ከዚህ በላይ ነው የተመቱ በሙሉ ጭንቅላቱን እዚህ ጋር ትክሻውን ሌላ ነው የተመታ ይል 7ቱን እዚያ እንደዚህ አንጥፌው ወርታች ወረርኩ። ሌሎች እነዚህ አብረውኝ የነበሩት ሁሉ ደውዬላቸው መጡ፣ አዩ። ያን ስናይ ቆይተን በዚያ እንዲህ ያለ ታሪክ ሰራው ያለታ መጀመሪያ ስለ ዓላማውን ማወቅ አለበት። የሚመጣ ሁሉ ለስልጠና የሚመጣ ሰልጣኝ ወይም ደግሞ ፋኖ ሆናለሁ ብሎ የመጣ ሁሉ የፋኖን ሕግና ደንብ ማወቅ አለበት። ለማን እንደምንታገል፣ እንዴት እንደምንታገል፣ እንዴት እንደመጣን
ይሄን ማወቅ አለበት። እኛ የምናስተምረው እንደውም የመጀመሪያው ስነ ምግባር ነው። ስነ ምግባር ባህልና ጨዋነት እንዴት ማክበር ትልቁን እንዴት አድርጎ ማክበር አለበት፣ አለቃውንም እንዴት ማክበር አለበት፣ ህብረተሰቡንስ እንዴት ማክበር አለበት። በቃ መከባበር እኔ ትንሹን ባከብረው ክብር ነው። በስተእግዚአብሔርም በስተሰውም ክብር ነው። ከበራለሁ እንጂ አልጎዳም። መከባበር ነው። ትእዛዝ ማክበር ነው። ትእዛዝ መጠበቅ ነው። የወጣንበት ዓላማ እንዴት ነው? ለማን ነው የወጣሁት? ለራሴ ጥቅም አይደለም። መጀመሪያ ህይወት ልሰዋ ለሀገሬ እኔ ሞቼ ሀገር ለማዳን ወገኔን ለማዳን ነው የወጣሁት። ሲሆን አልሞትም፣ ታሪክ አወራለሁ ሳልሞት። ይሄን ሁሉ አሳልፌ ታሪክ ላወራ እችላለሁ። ያለዚያ ግን የወጣሁት ለማን ነው? ለሀገር ነው። ከዚህ ህብረተሰብ ነው የወጣን። ህብረተሰቡን መጠበቅ፣ አገር መጠበቅ፣ ህዝብ መጠበቅ ቀላል ነገር አለ። ያኮራል። ቀኑ አልፎ ብዙ ነገር እንነጋገርበት እንችላለን። ይሄ ደግሞ ስንት ዓመት የሚፈጅ ጦርነት በአጭር ጊዜ እያጠናቀቅን ወደ ገደል አፋፍ እያደረስነው ነው። ኮማንዶ አስመርቀናል። ይኸው እኛ 2 ጊዜ ነው ያስመረቅነው። እኛ ወረዳ መብረቁ ገና ይቀጥላል። አሁን ይቀጥላል። ስለዚህ ማንኛውም ፋኖ ውስጥ ያለም ይሁን ውጭ ያለ በቃ መደማመጥ፣ አንድ መሆን፣ አንድነት የማይፈለቅለው ተራራ የማይፈነቅለው ገደል የለም። አንድ መሆን፣ መደማመጥ፣ መስማት፣ አንድ ሆነን ይሄን ባርነት አስወግደን ይሄን መንግስት ይሄን መራሽ በአማራ ላይ እንዲህ ያለ ጦርነት እንዲህ ያለ ድሮን ታይቶ የማይታወቅ ድሮን ትምህርት ቤት ላይ ቤተክርስቲያን ላይ ህዝብ ላይ የሚጥል። ስለዚህ እኛ ታሪክ እናወራለን ነገ አንድነት ምን ያህል ጥቅም እንዳለው ምን ያህል ወሳኝ እንደሆነ አለቆቻችን እያዳመጥን መሪዎቻችን እየሰማን አይደለም ከአማራ ከኢትዮጵያ እንድናስወግደው አንድ መሆን ያዋጣል። ተከፋፍሎ መስራት ምንም ውጤታማ አይሆንም። በጎጥ በመንደር በአካባቢ በቀበሌ መወሰን የለብንም። በቃ እንደ ሀገር ነው ማየት ያለብን። ተወረዳ ወረዳ፣ ከዞን ዞን፣ ከክልል ክልል ገና እየተዘዋወርን ጠላታችንን ምን መነጥርበት ምናጠፋበት ቀን ስላለ ማሰብ ያለብን አንድ ሆነን ተደማምጠን ተስማምተን ጠላታችንን ማስወገድ፣ ለሀገር ስማችንን ለማስጠራት ለሀገር ታሪክ መስራት እስከወጣን ድረስ ሁሉም የሥራ ድርሻ አለው። ተዋጊ በተዋጊነቱ፣ ፋይናንስ በፋይናንስነቱ፣ ሎጂስቲክ በሎጂስቲክነቱ በተሰማራበት በቅንነት በታማኝነት መስራት አለበት። በተለይ ሚስጥር ጠባቂ መሆን አለበት። ሚስጥር ዝም ብሎ መውጣት የለበት። የሰራዊት ዋናው ጉልበቱ ሚስጥር ነው። የአማራ ፋኖ በሁሉም ቦታ ያለ ሁሉ አንድ መሆን አለበት። በአንድ እዝ፣ በአንድ ኮር፣ በአንድ ማዕከል መመራት አለበት። ስለዚህ አንድ ሆነን ይሄን ባንዳ ማጥፋት አለብን። ድል ለአማራ፣ ድል ለፋኖ። Thank you.